በጣም ነው በራሴ የኮራሁት። በጣም ደካማነቴ ስንፍናዬ እንዳለ ሆኖ በጣም በራሴ ተደንቄያለሁ። ከልጅነቴ ጀምሮ ነገሮችን በራሴ ማድረግ ሳለምድ ነው ያደግኩት። ኢቭን ተማሪ ትንሽዬ ሆኜ የራሱ ሽንት ቤት ለመሄድ ግዴታ አንድ ሴት ጓደኛ አስከትላለሁ። ሱቅም ለመሄድ ወይ እህቴን አስከትላለሁ ወይ አንድ ሰው ጠራለሁ። ብቻዬን ምንም ነገር ነበረ ማድረግ ማልፈልገው። ከአያቶቼ ጋር ነበረ ያደግኩትና ምግብ ራሱ እነሱ ቆርሰው ካልሰጡኝ ተነስቼ መብላት ለኔ በጣም በራሴ ምንም ነገር ማድረግ አልወድምም አልችልምም ነበር። አሁን ግን እንደዚህ ለማሰብ የሚከብዱኝ ነገሮች እኔ የገንዘብ ችግር አይደለም ያለብኝ ብያለሁ። እንደዚህ ማሰብ የሚከብዱኝ ነገሮች የእውነት እኔ ህይወት ውስጥ ሆኖ ነው የምላቸውን ነገሮች በራሴ ያለምንም አይዞሽ ባይነት እያሳለፍኩኝ ስለሆነና ስላሳለፍኳቸው በጣም በራሴ ኮርቻለሁ። በህይወት ስላጣኋቸው ነገሮች ምናምን ብቻ ሳይሆን ሰነፍ ነበርኩኝ በፊት። ምናልባት እዚህ ውስጥ አብረውኝ የተማሩ ልጆች ያውቃሉ ምን አይነት ያው እብድ ከሚባሉ ተማሪዎች አንዷ ነበርኩኝ። ግን ራሴን ለማጥፋትም በዛው ልክ በጣም ብዙ ጊዜ ሞክሬያለሁ። እጄ ላይ ታቱ አለ። ታቱ የተሰራው ጠባሳውን ከበር ለማድረግ ነበረና በነዛ ትንንሽ ነገሮች እንደዚህ አይነት ውሳኔ ወስኜ አሁን ግን ይሄን ነገር አስችሎኝ ስላለሁኝ በጣም በራሴ ኮርቻለሁኝ። ያለ ምንም እናትና አባት ጋር አይደለም ያደግኩት። ያለ ማንም አይዞሽ ባይነት ነገሮችን ለማንም ሳልናገር ብቻዬን እንደዚህ አይነት ነገር እያሳለፍኩኝ ስላለውና ያለፍኳቸው ነገሮች ስላሉ የእውነት አንዳንዴ ፊቴን ራሱ ታጥቤ ህልም እንዲሆን የምመኛቸው ነገሮች ስላለፉ በራሴ ብቻዬን ማንንም ሳላስከትል ሀሳብ እንኳን ሳልጠይቅ አውዶኛለሁ በራሴ።